ሰላም ሰላም የአስቴር ሾው ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። ሰብስክራይብ ያደረጋችሁ ሁሉ እንዴት ነበረ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። እግዚአብሔር አምላክ ድህነቴን ይስጠን እንጂ የማናየው የማንሰማ ነገር የለም። እና ተስፔሻል አድርጌና ሀቢባ የተባጁ ነው እንግዲህ ቲክቶክ ላይ ማን አሸናፊ እንደምንሆን እናያለን ማለት ነው። አንዳንዴ ምን መሰላችሁ ለሰው ልጅ ዳኛ ስንሆን ለራሳችን ዳኛ ያስፈልገናል አይደለም? ያ ነገር ነው ሀቢባ ያጋጠማትና በዚህ ወጣ በዚህ ወረዳ ተጎጂ ፋሲካ ናት። እውነቱን ለመናገር ማለት እነሱ ይፋጁ የግል ቂማችሁ ይኖር ይችላል፣ ግን የቤቱ ይጣ ምናምን የሚለው ቢያንስ ከሁለት ዓመት በላይ አይሆንም እንደ ከተጀመረ ባልሳሳት 1 ዓመት ምናምን ይሆናል። እና ያ ሁሉም ተስቢሽ አድርገ የነበርክ ተበሉ ያሉ ልጆች ደግሞ ለምን አሁን ለምን ማውጣት ለምን ፈለግ? በፊት የት ነበርክ? እኔም ተበልቻለሁ፣ በግሌ እኔም ተበልቻለሁ። የሶስት ሰው ሂጣ ቆርጫለሁ። ያንዱ እንኳን አልደረሰኝም። 6,000 ብር በኢትዮጵያ ብር ተበልቻለሁ ማለት ነው። በአጭሩ ሲነግራችሁ ማለት ነው። እኔም ተጠቂ አንዱ ነኝ። 6,000 አይደለም 6 ሳንቲም ማን ይሰጠኛል በዚህ ሰዓት? እና ወይዘሮ ሀቢባ ደግሞ አንዳንድ ጊዜ ለሰው ልጅ ዳኛ ሆነን ስንቆም ለራሳችን ደግሞ የሆነ ጊዜ ዳኛ ያስፈልገናል አይደለም? ፍጹም አይደለሽም ሀቢባ፣ አስረግጬ ነው የምነግርሽ። ፍጹም ሰው አይደለሽም፣ ቆሻሻ ሰው ነሽ። እየመረረሽም ትውጫለሽ። በጣም ነው ለሰው ልጅ የምታዳል። የምሬ ነው የምልሽ። በጣም ለሰው ልጅ በጣም ነው የምታዳላ። እናንተ ያልታወቃችሁም እንጂ ማለት ነው። በጣም እስቲ ሀቢባ ጋር ፌመስ ሰው ሲገባና ፌመስ ያልሆነች ከዳማ ስትገባ አንድ ነው አነጋገሩ። ኦኬ፣ ግን አንድ አይደለች። ገባቸው አይደለም? ስለዚህ ፍሩ ቲክቶክ ላይ ያሉ ሰዎች በሙሉ ማለት ነው ሌቦች፣ ቆሻሾች፣ የበሽተኛ ሰፈር ነው ቲክቶክ። አስረግጬ ነው የምነግራችሁ። የበሽተኛ ሰፈር ከአማኑኤል አምልጦ የመጣ ሰው ነው። ጤነኛ ሰው የለም። ተስፊሽ አራርጌ የምትባሉ ሰውዬ እኔ ምንም ያረገኝ ነገር የለም። በትልቁ አካውንቴ ፎሎ የነበረ አላደንቅም፣ ማንም ሰው አላደንቅም። እኔ ቲክቶከሮች ማንም ሰው አሌክስ ይሻለኛል ትንሽ፣ እሱ አሌክስ ኢትዮጵያዊ። ሌሎቹ ሙኒትም ደህና ሰው ናት፣ እውነት ለመናገር ጥሩ ሰው ናት። ሌሎቹ ቀዳዳ ናቸው።